መንግስትን አምነው መከላከያ ሆነው እግራቸው ተቆርጦ አይናቸው የጠፋን ሰዎችን ሚሊተሪያቸውን አውልቃችሁ በየእስር ቤቱ አስገቧቸው ብሎ የሚናገር አንድ ኮልኮሌ ጄኔራል ንግግር በዛ ላይ ሀገር የማፍረስ ፕሮጀክት አንዱ አካል ነው ብዬ ተናግሬ ነበር ነው። አሁንም ዛሬ አርሱ ላይ ትናንትና ወለጋ ላይ የሙስሊም ወንድሞ እህቶቻችን አርሱ ላይ የኦርቶዶክስ ተዋህዶ ቤተክርስቲያን እህት ወንድሞቻችን የማጨፋጨፍ የማገዳደል ፕሮጀክቱ ፍላጎቱ ምንድነው ነው ነው አንድን የፖለቲካ ፕሮጀክት ስናይ ምንድነው የሚፈልገው ምንድነው የሚያተርፈው ምንድነው ጥቅሙ ምንድነው የሚሰራው ስራ ምን ለማግኘት ፈልጎ ነው የሚለው ነገር አብይ አህመድ ነው ሰራው ስተት በተለይ አማራ ላይ ኦርቶዶክስ ተዋህዶ ላይ የሚሰራቸው ስተቶች ሁሉ ዝም ብለው አይደለም እኔ ሁሉ ጊዜ ነግራችኋለሁ የኢትዮጵያ ህዝብም ሆነ የአማራ ችግር ነፃነት የሚያውቁ ነፃ አውጪዎች ናቸው ህወሓት ኦነግ ኦፍነግ ናቸው እነዚህ ኃይሎች ጠላት ብለው የፈረጁት አማራ ኦርቶዶክስ ተዋህዶ ቤተክርስቲያን የጥንቱ የሪሳላው በነብዩ ሰለላሁ ዐለይሂ ወሰለም በፍቅር የገባው ያለ ሰይፍ በፍቅር የገባው የሙስሊምና እምነት ተከታይ ኢትዮጵያ የምትባል ሀገር ጠላታችን ነው ብለው ማኒፌስቶ ሰነድ የሆነ ነገር ያስቀመጡ ነው። ከዛም ደግሞ ከውጭ ኃይል ስናይ ሄንሪ ኪሲንጀር በ1972 ነው በኢሮፒያን አቆጣጠር ለዩናይትድ ስቴትስ ሴናተሮች ፕሬዚዳንት አድቫይዝ ያደረጉት ቶማስ ማኩሊ በ1835 ለእንግሊዝ ፓርላማ አድቫይዝ ያደረጉት ነገሮችን ስናይና ጥምረታቸውን ስናይ ሀገር የማፍረስና አዲስ ሀገር የማዋለድ ፕሮጀክት ነው። ጥቅም ያላችሁ ለምሳሌ ኢህአዴግ አብዮታዊ ዲሞክራሲ ብሎ የሚሰራው የኢኮኖሚ የማህበራዊ ፍትህ የአድሚኒስትሬሽን የህግ ጉዳይ ነበር ተጠቃሚ መሀል ሰፋሪና ጠላት ብሎ የሚለየው ነው። አሁን ደግሞ አጠቃላይ በማይምትባል ላንድን ሀገር እና ጋቨርንመንት እና ኦሮሞ የሚባል ሲቲዝን ለማዋለድ በሚደረገው ነገር ሬድዋን ሁሴን እኮ ሳውዲ አረቢያ ላይ ከሁለት ወር በፊት ተናግረውታል። ኦሮሚያ የምትባል ሀገር እያዋለድን ነው። እናት ልጅ ስትወልድ ደም ይፈሳል። የአማራ ደም፣ የኦርቶዶክስ ደም፣ ሌሎቹ የሙስሊሙም ደም ይፈሳል። ስለዚህ የፕሮጀክቱ ቁሶች እነማን ናቸው? በክርስቲያኑ ውስጥ ይሄ መናፍቅ የሚባለው የፕሮቴስት የእንትና ቀይሮ ወደ ራሱ ዓለም አቀፋዊ የግሎባል እንትን የተረጎመው የፕሮቴስት ተብሎ የሚጠራው ኃይል በእስልምና ውስጥ ይሄ ውሃቢ አሊተክፊር አልሐበሺ ምናምን እየተባለ በጠገቡ አረቦች የተፈለፈለ የሪሊጅን ሪዮት ዓለም የዳን ፖለቲካ ሪዮት ዓለም ሰክሰስ ማድረግ የሚፈልግ የዋን ኦርደር ይሄ ኢሉሚናቲ የሚባሉትን የሴኩሪቲ ሶሳይቲዎች ፕሮጀክት እንትን የሚያደርግ እነሱ ኃይሎች ናቸው። እኔ የኋቢ አሁን ቪዲዮ አለ የኋቢዎች መስቀል ያሰረን ሁሉ እየበጠሱ መስቀሉን እየበጠሱ ሰልማቸዋል ምናምን እያሉ በግዴታ የሚፈጽሙበት የሚያቃጥሉበት ምናምን ብዙ ነገሮች አሉ። ሶ ይሄ ፕሮጀክት ሳፖርት የሚያደርገው ኦህዴድ ብልጽግና የአብይ ነው። እኔ እኮ አንድ ነገር ስለ አብይ አህመድ ችግር ያለባችሁ ሰዎች ይሄ ሰውዬ ቅን ነው የሚረዳው ጠፍቶ ነው የልማት ሰው ነው የምትሉ ሰዎች 2002 ሚዲየም ላይ ይመስለኛል እርካምና መንበር የሚል መጽሐፍ የጻፈው መጽሐፍ አለ። አሁን ጎግል ላይ ያስወርዶታል። መጽሐፉን እየለቀመም ያቃጠለ ምናምን ያለው ነው። ሁለት ጊዜ አንብቤዋለሁ አዲስ አበባ ዩኒቨርሲቲ እየተማርኩ ያለውና ፕሮጀክቱ ይሄ ነው። የሚፈልጉትን ነገር እየተናገርክ ያስመሰልክ ወደሚፈልገው ቦታ አምራቸው። ምን ነው ወዳጄ እንዲህ አረገን ስለ አይበሪ ገደሉ እንጂ ጭዱን እንጂ ገደሉ መቻየ ብለህ ተርትባቸው። እንደዚህ አይነት ስልጣን ፍላጎት ግን ለማሳካት ትንሽ የተረጋጋ ጊዜ እንትን ይሰጣል ምናምን የሚል አለው 100 ኦር 239 ገጽ ላይ ነው ይሄ ያለ ራሱና በልጆቻችሁ እድሜ ላይ አትቀልዱ። በሂዩማን በሰው ልጅ ህግን አክብሮና አስከብሮ መኖር በሚፈልግ እግዚአብሔርን ህግ የመንግስትን ህግ የማህበረሰብ ህግ ተከብሮ የህግ የበላይነት ተከብሮባት
ኢትዮጵያዊ ዜጋ ተከብሮበት የሚኖር ሀገር መፍጠር እስካልቻልን ድረስ ይነው ትናንትና ቲፒኤልኤፍ አልፏል፣ ኢህአዴግ ኦህዴድ አልፏል። ያን ሁሉ ግፍ መከራ ሰርቶ ኢህአዴግ ኦህዴድና ኦነግ የወለደው ኦህዴድ ደግሞ ዛሬ ስልጣን ይዞ ደግሞ እንዲህ አይነት መከራ እያሳየን። ስለዚህ የአሩሲ ክርስቲያኖች መገደል አላህ አክብር ብሎ አዛን የሚጠራ አንድ የሙስሊም ወንድማችን ከነ አዛኑ ጆሮውን እንዲህ እንዳደረገ ከነ አዛኑ የሚገደልባት ሀገር ኢትዮጵያ የሆነችበት ምክንያት that is the project of new land Oromian states። ይሄ ጉዳቱ ይሄ ብቻ አይደለም። ኦሮሞን ገንጥሎ ሌላውን አበጣብጦ መሄድ ብቻ አይደለም። ትግራይ የምትባል ላንድ ትመሰረታለች። በማን ደም? በአማራ፣ በኦርቶዶክስ፣ በጥንቱ ሙስሊምና በኢትዮጵያውያን ደም። ቀጠለ። ሶማሌ አንሰራርታ በዚያድ ባሪ ጊዜ የነበረው አስተሳሰብ አንሰራርቶ እስከ ደብረ ዘይት ይመጣል። ኦሮሞች ከዚህ አታመልጡ። አርሲ ላይ ኦሮሞ ነው ብለው ተወህ ማተብክን አይዷል የገደለ። ወለጋ ላይ ኦሮሞ ነው ብሎ ተወህ ያ የፕሮቴስታንት እምነት ተከታይ ጠቅላላ ኦነግ የሆነ ጠቅላላ ሙስሊምን ሲያርድ እናንሻ ሰይድ ሲታረዱ አልተወህም።